ለመሆኑ በሰው ላይ ድንጋይ ለመወርወር ዝግጁ ያልሆነ ማን ነው? በሌላው ስህተት ላይ ጣታችንን የምንቀስረው የራሳችንን ቆሻሻ የት ጋር ደብቀ ነው ይሆን? ዛሬ አንድ ታሪክ እነግራችኋለሁ። አንዲት ሴት በሞትና በመኖር መካከል የቆመችበት፣ የፈራጅነት መንፈስ በይቅርታ የተሸነፈበት ታሪክ። ነገር ግን ይህ ታሪክ የዛሬ 2000 ዓመት ብቻ የተከሰተ አይደለም። ዛሬም በእኛ መንደር፣ በእኛ ቤትና በእኛ ልብ ውስጥ ያለ ታሪክ ነው። ፀሐይ ገና በጠዋቱ እየወጣች ነው። ጌታችን በቤተ መቅደስ አስተምሮ ሲያበቃ ድንገት በታላቅ ጩኸትና ግርግር ግማሽ ክፍለ ጦር የሚሆኑ ሰዎች ወደ እርሱ መጡ። መሃላቸው ላይ አንዲት ሴት በኀፍረትና በፍርሃት ተቆራምዳለች። ፊቷ በእንባ ታጥቧል። የያዟት ሰዎች ቁጣ ግን የሚበርድ አይመስልም። ይህች ሴት ስታመነዝር ተገኝታለች። በሙሴ ሕግ መሰረት ደግሞ በድንጋይ ተወግራ መሞት አለባት። አንተስ ምን ትላለህ? አሉት ጌታችን። እስቲ ያስቡት፣ በዛች ቅጽበት በሴቲቱ ዙሪያ የቆሙት ሰዎች በሙሉ የቅድስና ካባ የለበሱ ይመስል ነበር። ሁሉም በእጃቸው ላይ ድንጋይ ይዘዋል። ሁሉም እርሷን ለመውገር ቸኩለዋል። ዛሬም በማህበረሰባችን ውስጥ ይኸው መንፈስ የለም? በማህበራዊ ሚዲያ፣ በሰፈር ወሬ፣ በስራ ቦታ የሰውን ስህተት አድፍጠን የምንጠብቅ፣ ድንጋይ ለመወርወር የምንሮጥ ስንቶቻችን ነን? የራሳችንን ስህተት ከውስጥ ቆልፈንበት የሌላውን ገበና በአደባባይ ለማውጣት ለምን እንጨክናለን? ጌታችን ግን ወዲያው መልስ አልሰጠም። ዝም ብሎ ጎንበስ አለና በመሬት ላይ በጣቱ መጻፍ ጀመረ። የሰዎቹ ጩኸት ግን በረታ። መልስ ስጠን እያሉ ወጠሩ። ያን ጊዜ ቀና አለና ዓለምን ሁሉ ዝም የሚያሰኝ ቃል ተናገረ። ከእናንተ መካከል ኃጢአት የሌለበት እርሱ የመጀመሪያውን ድንጋይ ይወርውር። ያን ጊዜ ዓለም ጸጥ አለች። ድንጋይ የጨበጡ እጆች ተብረከረኩ። ትላልቆቹ መጀመሪያ፣ ቀጥሎም ትናንሾቹ አንገታቸውን ደፍተው የያዙትን ድንጋይ መሬት ላይ እየጣሉ አንድ በአንድ በረሩ። ጌታችን ቀና ሲል ከሴቲቱ በቀር ማንም አልነበረም። ሴቲቱ ሆይ የከሰሱሽ ወዴት አሉ? የፈረደብሽስ የለምን? አላት። እርሷም ጌታዬ ሆይ የለም አለች። እርሱም እኔም አልፈርድብሽም፣ ሂጂ፣ ከዛሬ ጀምሮ ደግመሽ ኃጢአትን አትስሪ አላት። ይህ ታሪክ የሚያስተምረን ትልቅ ቁም ነገር ይኸው ነው። ይቅርታ ከፍርድ በላይ ነው። ጌታችን ኃጢአት አልሰራሽም አላላትም። ተጨማሪ ዕድል የሰጣት። ዛሬስ እኛ ለወደቁ ሰዎች ድንጋይ ነው ወይንስ እጅ ነው የምንዘረጋላቸው? በሕይወታችሁ ድንጋይ የተወረወረባችሁ ወይም ድንጋይ ለመወርወር የቸኮላችሁበት አጋጣሚ አለ? ኮሜንት ላይ አጋሩኝ።